ወጣቱ በጮኝነት ዘመኑ እኮ ሲተዛዘን እኮ በረደሽ ጃኬት የልስጥሽ ይባባላል። በእውነቱ ማለት ያው ሰማዋለን እኮ እናውቃቸዋለን ማለት ነው። እንዲህ ላድርግልሽ በዚህ ኧረ አትድከም እኔ እመጣለሁ ይባባላል። ኋላ ለአንደኛው አይጣ ላይ ድረስ ሴቱም ያውቅበታል እኮ እንግዲህ ሴቱ ራሱ መርጌታ ሲያገቡ አቤት 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 የኔታ እግሮት ልጠቦት ነጠላዎት ልጠብልዎት እንትን ላምጣልዎት እንደዚህ ላድርግ ይላሉ። ቅልስልስልስልስ እያሉ አዎ እንግዲህ መጽሐፉን ያለን ያላልኩም ማምላክ እንደዚያ እያሉ ይቅለሰልሳሉ። በሁለተኛው ቀን በሶስተኛው ቀን እየተጃጃሉ ጀዋላ ቁጭ ቄስ ማህሌት አድሮ ሲመጣ እሷ ሄዳ ጎረቤት ለማብሸቅ እኮ ነው። ማህሌት አድሮ ቅዳሴ አድሮ ሲመጣ እሷ ጎረቤት ቁጭ እንጀራ የለም ሰርታ አትበላም። እንዲህ ያለ ሴት እግዚአብሔር ይጠብቃችሁ። እንዲህ ያለ ባልም ይጠብቃችሁ። እሱን ነው የምነግራችሁ ማለት ዘይቱ እያለቀ ትዕግስቱ እያለቀ ድሮ እኮ እንደው አሁን አይ እኔ እንደው አሁን በስልክ ተጣልታችሁ ስትመጡ ባልና ሚስት በጣም ነው የሚገርመኝ። ስልክ በቃ ስልክ ዘግታብኛለች እነሳ ልንፋታን አሁን እንደዚህ ይባላል። ድሮ እኮ ሲያጫት እኮ ስልክ ስራ ይዤ ነው ያላነሳው። አረ ችግር የለም እንደዚያ እኮ ነው የሚለው ፊት ማለት ነው። ቀድሞ የሚለው እንደዚያ ነው። ኋላ ዘይቱ እያለቀ መብራቱ እየጠፋ ትዳሩ ራሱ ሲኦል መሆን ይጀምራል።